ሴት ልጅ በአምልኮት ጊዜ በእግዚአብሔር ፊት ስትቀርብ መላ አካላቷ እንዲሸፈን መሰረታዊ መገለጥ ካለባቸው አካላቶቿ ውጪ ሌሎቹ መሸፈን አለባቸው። ይሄን የምናደርገው ለምንድን ነው? ለምሳሌ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 5 ጀምሮ እንዲህ ይላል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች ይላል። የሴት ልጅ ክብሯ መሸፈኗ ነው ይላል ቅዱስ ጳውሎስ። እንደውም ቁጥር 7 ላይ ምን ይላል? ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም፣ ሴት ግን የወንድ ክብር ናት ይላልና ይሄንኑ ሊቃውንተ ቤተ ክርስቲያን ሲተረጉሙት በትርጓሜ ምን ይላሉ? ለምንድን ነው ሴቷ የምትሸፈነው ሲል ራስ አለኝ ስትል ክብሯ ነው ስላለ ራስ አለኝ ስትል ትሸፈናለችና ሴት ልጅ መሸፈን አለባት የሚል አንቀጽ ተቀምጧል። ነገር ግን ነው ይሄን አካል ትሸፍን ይሄን አካል አትሸፍን ብሎ አካላት ተለይተው አልተቀመጡት። ይሄን ማወቅ ያስፈልጋል። ነገር ግን መጽሐፍት ያስቀመጡበት እንግዲህ ደስ እንመለከት የፊት ገጽ በተለይ መለየት የሚያስችለው የፊት ገጽ እና እጆች ብቻ እንዲታዩ እንጂ ከዛ ባለፈ ወደ ሌላ ስጋዊ አስተሳሰብ ሊመሩ የሚችሉ አካላት እንዲታዩ አይታሰስም። በዚሁ አጋጣሚ አካላት አለመታየትም ብቻ አይደለም፣ አካላት ተሸፍኖ ራሱ የሚሸፈኑበት ራሱ መንገድ በቅጥ ሊሆን ይገባዋል። አሁን በዘመናዊነት በተለይ እየመጣ ያለው ቤተክርስቲያን ሱሪ አትልበሱ ሲባል ቀሚሱን ማጠንከሩ ጥሩ ነው፣ ግን አንዳንዴ ቤተክርስቲያን ውስጥ አካላትን ደግሞ የሚያሳዩ የቀሚስ የተለያየ አለባበሶችን ደግሞ እናያለን። የታዘዘው በተለይ ሁለት መሰረታዊ ነገር ነው። አንደኛ አፍረት መታየት የለበትም፣ በተለይ ወደ ስጋዊ ነገር የሚገፋ። ሁለተኛው ደግሞ የሰውነትን ቅርጽ አጉልቶ የሚያሳዩ